ባቸው አባ በታችኛው ወደ መንገድ ለሳይክል ተሰራ መንገድ ነው። አንተ ስማ አባ አሁንም ሌላ እንግዳ ለእናንተ አጥቻለሁ። ሰላም አለቃ አለን። እኔ አብሽ ይባላለሁ። እናንተ ስም? ዋና ሳጅን ደቻሳ ይባላለሁ። ዋና ሳጅን ደቻሳ። ዛሬ ለመጠየቅ የመጣሁት ብዙ ሰው ስለ ኮሪደር ላይ ጉዳት ኮሪደር እንዳለ ያውቃሉ፣ ያምናሉ። የሚያስቀጣውን ይሄኛው ለሳይክል ብቻ እንደተፈቀደ እያወቁ ይመጣሉ፣ ሳር ይረግጣሉ። ያልተፈቀደ ቦታ የሚያልፉ ሰዎች አሉና ስለነሱ አስተማሪ የሆነ ሐሳብ ለነሱ ብትነግር። በጣም መልካም ነው። ትክክል ነው። ሐሳቡ ጥሩ ሐሳብ ነው። ሁላችንም የምንገዛ ሐሳብ ነው። ይሄ የተሰራው ለሳይክል ነው የተሰራው። ታዲያ በኩል ያለው የተሰራው ለእግረኛ የተሰራ መንገድ ነው። ሰዎች ባለማወቅ እግረኛ መንገዱን ትተው ወደ ሳይክል መንገድ ይጓዛሉ። እያወቁ የሚያደርጉትም አለ። ስለዚህ እያወቁ የሚያደርጉትን በመለየት ባለማወቅ ደግሞ የሚጓዙትን ግንዛቤ ትምህርት የሰጡን እያስተማርን ብንለውጥ የተሻለ። አሁን ሰዎች አጠቃላይ በሳይክል መንገድ የመጣው ነው። ይሄ አይፈቀድም። ለእግረኛ መንገድ ተሰራው በእግረኛ መንገድ አለባቸው መሄድ አለባቸው። አባ በታችኛው ወደ መንገድ ለሳይክል ተሰራ መንገድ ነው። አንተ ስማ አባ በታችኛው ይሄ ላይ የተሰራው ለሳይክል ነው። ይሄ ለአንተ ለእግረኛ የተሰራ መንገድ ነው። ስለዚህ ግንዛቤ ወስደው ቀጣይ ጊዜ ይሄ ብቻ ለፖሊስ ወይም ለህግ አስከባሪ ኃላፊነት የተሰጠ ሳይሆን ለሁሉም ኃላፊነት ሊወጣ ይገባል። ሁሉም ሰው ኃላፊነት ሊወጣ ይገባል። ሁሉም ሰው ኃላፊነት መውሰድ አለበት። አሁን ሳሩ ላይ የሚረዱት አለ። ሆን ብለው ሰው በሚለው ሰው አያይም እኔ በሰው አልቻ የሚል ሰው ሁሉም የራሱ የሆነ የራሱ ከተማ ነው። የሁላችን ከተማ ነው። ሁላችንም ከተማ ስለሆነ ይሄን ከተማ ማስዋብ አለብን፣ መስራት አለብን። ልማቱ እንዲቀጥል ድጋፍ ማድረግ አለብን። እግረኛ መንገድ ሳይክል ለሳይክል ተሰራ በሳይክል መንገድ እንድጓዝ እኛም ኃላፊነቱን እንወስዳለን። ሌላ አካልም ኃላፊነቱን ወስዶ ግዴታውን ቢወጣ የተሻለ ነው። ምን ሐሳብ